ሰላም ጤና ይስጥልኝ ውድ የምግብ ዝግጅት ተከታታዮች እንዴት ከረማችሁ? ዛሬ ደግሞ በሰልኮራ የሚባለውን የአረቦች ምግብ አሰራር እናያለን። ተከታተሉኝ። በሰልኮራ ለመስራት የሚያስፈልገን ከ5 እስከ 6 የሚሆን ሽንኩርት፣ 3 ራስ ቀይ ሽንኩርት እንዲሁም ደግሞ ክዝበራ እና በቅድነት ያስፈልገናል። እንደ ፍላጎታችሁ ነው። በርካታ መስራት የምትፈልጉ መጠኑን ማብዛት ትችላላችሁ። እንዲሁም ደግሞ ትንሽ ጨው እንዳስፈላጊነቱ፣ ብላክ ፔፐር ወይም ደግሞ ፍልፍል አስዋድ እና ዝንጅብል ፓውደር፣ ዝንጅብል ፍራሹን መጠቀም ትችላላችሁ። ፋብሪካ ወይም የበርበሬ ዱቄት እዚህ መልክ ታደርጉና እንዲሁም ቃሪያ፣ ረጃጅሙ ቀጫጭኑ ቃሪያ መጠቀም ትችላላችሁ እንዲያቃጥል ከፈለጋችሁ። እኔ ግን በዚህ መልኩ ይሄኛውን ፍልፍል ባረድ የሚባለውን የምጠቀመው ብዙ እንዲያቃጥል ስለማፈልግ ማለት ነው። እንዲሁም የሽምብራ ዱቄት አንድ ኩባያ የሽምብራ ዱቄት ወይም ደግሞ አነስ ያለ ወደድ ያለ ከሽምብራ ከንትኑ እጠቀማለሁ ማለት ነው። ከዛም ጉባዳ ሳናዘጋጅና ሁሉንም ግብአቶች ሽንኩርቱን እንዲሁም ግብአቶችን እንደቀጫጭኑ በዛግነት ከታተፍነው በኋላ በዚህ መልኩ ጉባዳ ሳሌ እናደርጋለን። ሽንኩርቱን አንድ ባንድ እንለያየዋለን። ቃሪያችንን በዚህ መልኩ ከትፈን እናደርጋለን። እንዲሁም ኩዝበራና በቅድነታችንን አብረን እናደርጋለን። ከዛ መቀጠል ሽንኩርት እና ሌሎች ግብአቶች ባህራቶችንም እናደርግና በዚህ መልኩ እንለውሳለን ማለት ነው። ከዛ የሽምብራ ዱቄቱንም አድርገን ካሸነ በኋላ ትንሽ ውሃ እና ትንሽ ዘይት ታደርጉታላችሁ። ዘይቱና ውሃው ሊጡን እንዲያያዝ እና በደንብ እንዲዋሃድ ስለሚያደርገው በዚህ መልኩ በደንብ አድርገን እናሸውና በደንብ እንዲያያዝ በደንብ እንዲዋሃድ እናደርገዋለን። ሊጣችንን ወይም ደግሞ አዘጋጅተን ከጨረስን በኋላ ዘይታችንን እናግልና በዚህ መልኩ ትንሽ ቆንጠር እያደረግን አነስ ያለ ሳይዝ እንዲኖረው ለመመገብ እንዲመች አድርገን በትንሹ እንደዚህ ቆንጠር እያደረግን በዘይት እንጠብሰዋለን ማለት ነው። ጠብሰን ሲወጣ በዚህ መልኩ በስሎ ይሆናል። ያው ትንሽ ካሜራው ስላለ ነበር ያለ ይመስላል፣ ነገር ግን በኖርማል ሲታይ በጣም የሚያምር ከለር ነው ያለው። በጣም የሚጣፍጥና በጣም ቀለል ያለ በፍጥነት ሊደርስ የሚችል ምግብ አሰራር ነው። ከዛ እንደዛ አድርጋችሁ ከሰራችሁ በኋላ በምትፈልጉት ነገር መመገብ ትችላላችሁ። እንዲሁም ከሆኑ አብሮ የሚበላ ድንች በዚህ መልኩ ጠብሳችሁ ማዘጋጀት ትችላላችሁ። አብሮ መመገብ ይቻላል። የውድ የኤሚ ምግብ ዝግጅት ፕሮግራም ተከታታዮች ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ። ከስር ሀሳብና አስተያየት ካላችሁ ከስር ኮሜንት ሴክሽን ላይ ጻፉልኝ። ስለተከታተላችሁ አመሰግናለሁ። አበረታቱ። ያው ከእናንተ ምንም የሚከፈልበት ነገር የለም። ለእኔ ግን ላይክ ብታደርጉኝ ይጠቅመኛል።